ታማሚ መጠየቅ እንግዲህ የሰው ልጅ በህይወት ውስጥ ከማይቀረው ነገር አንዱ መታመም ነው። ቀጥታ እንሂድ። ቀጥታ መታመም ነው። ስለዚህ ታማሚዎችን በመጠየቅ እግዚአብሔር ይማራችሁ በማለት የራሳችንን አስተዋጽኦ ማበርከት መቻል አለብን። ደስ የሚል ስሜት አለው። አሁን የህፃናት ክፍል ላይ እንገኛለን። ህፃን ከሆነ የኛው ይሆናል። እዛም በተመሳሳይ እግዚአብሔር ይማርልሽ። እሺ እግዚአብሔር ይማራችሁ። ሰላም ነው። አንድ ሰው 3 ቦታዎች መጎብኘት አለበት ይባላል። ሆስፒታል፣ ማረሚያና የመቃብር ቦታ ማለት ነው።